ሲጥሏት እኔ ነኝ ያነሱኋት። አልተውኳትም። ሴት ልጅ ናት። ዛሬም ነገም አልተዋትም። ሴት ስለሆነች ሰው ሀገር ስላለች ሙሌ ይሄንን ነገር ሆኖ መጣች። ልጆቹን ሱቄ እንዳትመጡ አልኳቸው። እነሱ ሱቄ ከመጣችሁ ማህበረሰብ የተሳደባችሁበትን ካሜራ አውጥቼ ድምጻችሁን አውጥቼ የሀዲያ ልጆች ሳይሆን እኔ መዲን በጣም ነው የሚጠሏት ስለማታውቂያት ነው ምናምን ብሎ እንትን ሲሉ የወላይታንም ሆነ የሀዲያንም ህዝብ እዚህ ማንሳት አይቻልም ሂዱ ብዬ ሄዱ። ታሜ ይዟቸው ሄደ። የታክሲ ራሱ እንዳይከፍሉ ልጅቷን ማጥለዋት መጣን ብለው ልጅቷን እዚህ ቁጭ አርገዋት ጥለዋት ሄዱ። የሀገራቸው በደም ከተሄደ የሀገራቸው ልጅ እኔ በቀደመታ መድቤት ሰሜን ሲባል ነበር። በሰሜንነት ከሆነ ከትላንትና ወዲያ ኤርፖርት ላይ ተጥላ የወላይታ ልጅ አሁን እኛ ቤት ውስጥ አለች። ተጥላ በኩርቱ ፌስታል ልብሷን ጥላ ሃይሚን ሼር አድርጉላት ሙኒት አንስታት ለእኛ ሰጠችን። እጅዳት መጣሁኝ። የደቡብ ጥላቻ ቢኖርብኝ ይሁን የማህበረሰብ ጥላቻ ቢኖርብኝ እች ልጅ የወላይታ ልጅ ናት አለች። ሃይሚ ጋር ሃይሚ ጥበብ ካለች ጥሯት። ኢዛናት ነው የመጣ ነው። ኤርፖርት ተጥላ በኩርቱ ፌስታል ልብሷ ተጥሎ ከፖሊስ ጣቢያ እኔ በዚች ልጅ ጉዳይ ተጠርቼ ከታሜ ጋር ከፖሊስ ጣቢያ እየመጣ እችን ልጅ አገኘናት። ይዘናት ነው የመጣ ነው። በእሷ ኬዝ በዚች ልጅ በዚች ባለጌ ቆሻሻ ሴት የተነሳ ፖሊስ ጣቢያ የምመላለሱ አሁን እኔ ነኝ። በእሷ ኬዝ ፖሊስ ጣቢያ ሄጄ ስንመጣ ደግሞ የወላይታ ልጅ አግኝተን ይዘን የመጣ ነው። ዘር ሙሌ ልንገርክ፣ እንደዛ ከተባለ አንዲት የሀዲያ ልጅ ሌሊት ሄጄ ከአረብ ቤት ያወጣኋት እኔ ነኝ። የዘር ጥላቻ አይ ነው መሲ ያንን ስለማቅ ነው። እኔ አሁን ልሽ ብዙ አንቺ ልሽ አትድከሚ። I want to clear your name እና ስምሽን ያጠፉ ሰዎች ስላሉ ባክግራውንድ አሁን አንቺ ምን አለ መሰለሽ አሁን እዚህ ሚዲያ ላይ ይህን ማንነት ልትገነቢ መሲ እኔ እግዚአብሔር ምስክር ነው ያቀሻለሁ በደንብ at the beginning when you come to TikTok I know you who you are what is your ideology what is your like ለህዝቡ መስጠት የምትፈልጊው ነገር ስለማቅ የከፈልሽው ነገር አለ። ራስሽን እዚህ ነገር ውስጥ አስገብተሽ ጊዜ ስትሰጪ አንድ ማለትሽን አሳልፈሽ ቆይ ይሄ 500 ድርሃም ነው። ያቺ ከኤርፖርት ወድቃ ያገኘኋት ልጅ መሲ ለእናቴ ነው አስቀምጪ ብላ የሰጠችኝ ብር ነው። መቼ ከፖሊስ ጣቢያ ስመለስ ከትላንት ወዲያ በዚች ልጅ ጉዳይ ጉድጓድ ከገባው ዋጋ ከከፈልኩ በኋላ ድጋሚ ያነሷት ልጅ የወላይታ ልጅ ናት። አሁን አመጣታለሁ እዚሁ ሙሌ ልንገርህ ምን እንዳደረገች እኔ አምንሻለሁ መሲ ይኸውልሽ ቆይ ምን እንዳደረገ ቆይ እኔ ፒውር ላድርግልህ የዚች ልጅ ጉዳይ መጣች ምንድን ነው የምትፈልጊው ስላት ልጁ እንዲዋረድ ነው የምፈልገው የሀዲያ ልጅ ስለሆነ ቃል በቃል የተጠቀመችውን ቃል ነው የምነግርህ የሀዲያ ልጅ ስለሆነ እንዲዋረድ ነው የምፈልገው ስትል ሚውት አደረኩኝና ለመዲ ነይ ስላት መዲ እግዚአብሔር ይስጣት ሮጣ መጣች። መኪና ውስጥ ልትገባ ከኔ ሱቅ ወጣ እዚህ ጋር መኪና ቢገጫት ህይወቴ ይጨልማል፣ ላይፌ ይበላሻል። ህግ የሚይዘው እኔን ነው። እች ልጅ መያዝ አለባት ብለን ፖሊስ ጠራን። ፖሊሶች መጥተው ሲያናግሯት ፖሊሱን እንደዚህ ነው ያዘችው። ልጁን አምጣው ስትለው እስሜ ያላት በአረብኛ ነው የምልህ እንት ምን ወይን ብላዲክ ስላት ምን ኢትዮጵያ አለችው። ቤሩት 6 ዓመት ሰርታለች ሙሉ እንት ብላዲክ ምን ወይን ስላት ምን ኢትዮጵያ አለ ሌሽ ብጅብ ይረጃል። ከዛ እኔ አይዲን ሰጠሁት የኔን አይዲና የእሷን አይዲ አየና እንት ኢትዮጵያ ሀዳ ኢትዮጵያ ሀዳ ትሽተክል بالبيت ሞባይል ማሐል እንደ እንት ብጅብ ረጃል ሐራም ይያላት አንቺ ወንድ ገዝተሽ ስታመጪ እንደ አንቺ ኢትዮጵያዊ ደግሞ እዚህ ሀገር ላይ ሱቅ ከፍታ እየሰራች ነው። እናንተ ኢትዮጵያኖች ይሄንን ፋሽን አድርጋችሁታል ብሎ ነው የነገራት ፖሊሱ። ገባክ? ሀዳ ሐራሚያ ለሽ እንት ብጅብ ከዛ ቪዲዮውን ስታሳየው ሐራሚያ ማለት ሐራም ነው ማለት ነው። ወንድ ገዝቶ ማለት ሐራሚያ ማለት በቃ ባለጌ እንደማለት ነው። ገባክ? ብልግና ነውር ነው እንደማለት ነው። ነውር ነው። እንዴት አንቺ ሐራሚያ ما عندك مسكين ما عندك امك ما عندك احوات እህት ወንድም የለሽም ማለት ለምንድነው እነሱ ማትረዱ? ኢትዮጵያኖች ፋሽን አድርጋችሁታል ብሎ ተናግሯት። ከዛ በኋላ ቪዲዮን አሳየ። ቪዲዮን ስታሳየው ጊዜ በጣም ተናደደ። ይሄ ባለጌ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት፣ አዎ
እንደውም ሰፖርት አድርጋት ልጁ የሚያዝበትን መንገድ ሁለቱም ከዚህ ሀገር እንዲሄዱ ነው ራሱን የምፈልገው። ምክንያቱም ሁለቱም ባለጌ ስለሆኑ እሱ ቀርጾ መፖሰቱ፣ እሷ ደግሞ የፈለገችው ምንድነው ያለችው? እንዲታሰር አልፈልግም ሙሌ እንዲታሰር ኢቭን እኮ አትፈልግም። ልጅቷ የምትፈልገው ሶሻል ሚዲያ ላይ ልጁ ፎቶ ወጥቶ እንዲጠለጠልና የሆነ አካባቢን ማባላት ነው የፈለገችው። ይሄ የተፈጠረው ነገር። ከዛ በተረፈ የጮህኩባት፣ የተቆጧት፣ የሰደብኳት እንደ እናቴ ልጅ እንደ እህቴ ስላየኋት እንጂ እሷ የመጣችበትን ማህበረሰብ ጥላቻ እሷ የሆነ ነገር ስለሆነች እንደ እህቴ ለእህቴማ እኔ ሙሌ ልንገርህ እምጮኸው ምንም